ያው እንግዲህ ሙያችን በዚህ መልኩ ወደ እንዳጨረሱብን አንተ ሱባል ወንድ ልጅ እኮ ወላሂ ሲያለምጥ ነው እንጂ እኮ ከሴት ይበልጣል ማለት ወላሂ። ዛሬ የሚገርም ምሳ አብረን እንበላለን ማለት ነው። ያው እንግዲህ ላጤ በአዲሱ ቤታችን ማለት ነው አዲስ ነገር ማለት ነው። የሚገርም ምሳ ሰብሰብ ብለን አብረን እንበላለን። እንዳትሄዱ ወይ እንዳትሄዱ። ያው እቃ የለንም እንግዲህ ማማሳያችን ራሱ ቢለዋ ነው። እዚህ ጋር በጣም እያስነጠሰኝ ስለሆነ እንዲህ እናድርገው መሰለኝ። አያስነጥስም ለዚህ እንትን ሲባል አያስነጥስም። አቤት ሙያ ሽንኩርት አይበቃም እንዴ? ከበላም በኋላ አላበህ እኮ አይ በጣም ወላሂ ሽንኩርት መክተፍ አልወድም፣ ግን በጣም ከባድ ነው ሽንኩርት መክተፍ ማለት ይሄ በቃ ይቀርስ የሚገርም ምሳ ነው ዛሬ የምንሰራው። የሚገርም ምሳ ማለት ነው። ቤትም እንዳትሄዱ አብራችሁን እስከ መጨረሻው ቆዩ። ቤታችን ነው እንግዲህ ያው ማቴሪያል የለንም። ምናልባት ማቴሪያል ያለሽ ደግሞ ወደ ትዳር መግባት የፈለግሽ ካለሽ መምጣት ትችላለሽ ለማለት ያክል ነው። ሙያ የሚያስታውቀው ያው ሙያ ከዚህ ይጀምራል። ከጆሮ ማለት ነው። ሙያ ያለው ሰው የሚለየው በዚህ ነው ሙያ ያለው ሰው የሚታወቀው ማለት ነው። ወይ ቻደለ እሷን ነበር ጭንቅላት ላይ አድርገህ ፎቶ የተነሳኸው። አቤት ሙያ አቤት አቀጣጠፍ እንጣላት እንትን ስለልኝ ማለት ነው። አቦ አንገስ አሰደቲ ቦታ ወርባዴ ዳሜት ከስምንት ሰዓት ካላገኝ እስኪ በስል አብራችሁን ቆዩ። ያው ሽንኩርት ከበሰለ በኋላ የምንሰራው ጥብስ ነው። ዛሬ ምርጥ ጥብስ እንሰራለን አብረን ማለት ነው። አብረን ሰብሰብ ብለን ደግሞ እንበላለን። ያው ይሄ የላጤ ይወሰነው ነው፣ ብዙም እንዳትታዘቡ። ያው የግዢ ስጋ ነው። አንድ ቀን ደግሞ ያው አርደን እንበላለን አይደል? ለያለሽ አንድ ቀን አርደን እንበላለን። አሁን ግን ስጋ ነው ማለት ነው። ቀለል ያለች ጥብስ ነው የምንሰራው። እነ ፋጢማም እነ ዘሃራም ሙያ ከዚህ ለምዳችሁ መብላት ትችላላችሁ ማለት ነው። ያው እቺኛው ስቶቭ አልሰራ ብላ እንግዲህ አዲስ ስቶቭ አምጥተናል እዚህ ጋር። ያው እንግዲህ ያው ተገርመዋል እንግዲህ ነው እነዚህ ሁለት ጎረምሳ ለማብላት ነው ተፍተፍ እያልኩ ያለሁት ማለት ነው። እቻት እንግዲህ ማማሳያች ለራሱ ማለት ነው። እቺ ራሷ እንትን ናት፣ ራሷ ቢላዋ ናት። አዲስ ቤት ስለሆነ እስክንቀይር እንግዲህ ያው እንግዲህ ቀስ በቀስ ነው ሁሉም ነገር አዲስ ህይወት ማለት ነው። ያው የግዚ እንጀራውም እንግዲህ የግዚ እንጀራ ነው። መታ እስክትጋገር ፋጢማ ፋጢማ ናት። አንተ ዛህራ ናት። ያው እንጀራውም የግዢ ነው እንግዲህ እችም ደርሳለች። አቤት ሙያ እንዘርግፈው ዝም ብለን ዘርግበው ሴት ልጅ አንቺ ነበር ማለት አቤት ሙያ ቢስሚከ ከዛ ምሳው ደርሷል። አንድ ቦታ አለች ብሏል። እሷን እንትን ይጠይቅና ይደውልልኛል። ካልሆነ እንግዲህ ያው እንደሁኔታ ይሆናል። እቺ ማባያ ናት። ማባያ አንተ ማድ ስራ ስልኩን ተውና አቆልቆል። እቺ አዋዜ ምናምን ትባላለች። ማቀን ወንድ ልጅ እኮ ወላሂ ሲያለምጥ ነው እንጂ እኮ ከሴት ይበልጣል ማለት ወላሂ።
ግን እንደው መስራት አይወድም ወንድ ልጅ። አይ እሺ በቃ ዞሮ አስተያየት እንዳይበዛ ደግሞ ና አይ በቃ ወደ አምራችም እያለ ያው እንግዲህ ምሳው በዚህ መልኩ እየበላን ነው። ማሻአላ በጣም ይጣፍጣል። እንዴት አያችሁ? ቦታው ስንቴ ሰዓት ቁጣቴ ታድላለች። ያው እንግዲህ ሙያችን በዚህ መልኩ እንዳጨረሱብን አንተ ስበል ነው በጣም ይጣፍጣል። ማሻአላ ነው። ኮይስ ነው እንግዲህ ሙያችን በዚህ መልኩ ታድላለች። ሙባን ያገባች በነገራችን ላይ ያሞክሽ ማቅረብ ብቻ ነው እሱ እየጠበሽ መስጠት ነው። ምን ምግቡ ነው የምታሞቀው? ያ ምግብ እኮ ነው። አንቺ ወይባ ብቻ ሙቂ እንጂ ማለት ነው። እኔ እየሰራሁ አበላሻለሁ። ያው የወሎ ሴት ወይባ ይሞቃል። አንቺ ወይባ ብቻ ሙቂ፣ እኔ ምግቡንም ኮተቱንም መቃወንም ሁሉንም ወይባው ደግሞ ከርቻ ነው እንዳፈራ እንዳታዘ አላህ አላቸው። ብቻ ዞሮ አንቺ ብቻ ዝም ብለሽ ወይባ ሙቂ። ወይባ የሞሽ ማታ ወሎዮ ጋር ሆነች እንግዳሽን መቀበል ነው። ያው እንግዳ ሁሌ እንግዳ ነው ያ ነገር። ስለዚህ አንቺ ብቻ ወይባሽን ሙቂ፣ እኔ ወጡንም እሰራለሁ፣ እቃውንም አጥባለሁ፣ ቤቱንም አነጣጥፋለሁ፣ ውጭም ሰርቼ ስራ እየሰራሁ እመጣለሁ። ይሄን ብቻ አንቺ ወይባ ብቻ ሙቂ በቃ። ስለዚህ እንዳታስቢው የሙያ ጉዳይ ማለት ነው።